ሰቦይ ሰፈርና ቴምፕል ራን በእውነተኛ ታሪክ ላይ ተመስርተው እንደተሰሩ ስንቶቻችሁ ታውቃላችሁ? ታሪኩ እንደዚህ ነው። ሰቦይ ሰፈር ላይ የሚሮጠው ልጅ እውነተኛ ነው። በግድግዳ ላይና እንዲሁም በባቡሮች ላይ የተለያዩ ቀለሞችን በመጠቀም መሳልን አዘውትሮ ይወዳል። ግን ያንን የሚያደርገው ተደብቆና ማንም ሳያየው ነበር። እንደተለመደውም በቆመ ባቡር ላይ የተለያዩ ስዕሎችን በሚስልበት ሰዓት አንድ ፖሊስ ይመለከተዋል። ልጁም በመፍራት ደንግጦ ቀለሞቹን ሰብስቦ ወደ ሀዲዱ ዘሎ ይገባና መሮጥን ይጀምራል። ፖሊሱም ተከትሎት ወደ ሀዲዱ ይዘላል። ከሀዲዱ እንዲወጣና ምንም እንደማያደርገው ቃል ይገባለታል። ልጁ ግን አላመነውም። እንዲሁም ስለፈራው ሩጫውን በፍጥነት ይቀጥላል። ታዲያ ፖሊሱም ደጋግሞ በመጮህና እንዲመለስ እየለመነው ተከትሎት ይሮጣል። ታዲያ ያኔ ነበር በፍጥነት እየመጣ የነበረው ባቡር ልጁን ገሎ ሕይወቱን ሊያሳጣው ችሏል። ፖሊሱ ደርሶበት ሊያድነው ባይችልም ፖሊሱ ራሱን ሊያድን ችሏል። ታዲያ ያኔ ነበር አባቱ የልጁ ማስታወሻ እንዲሆን ያንን ጌም የፈጠረው። ግን በዓለም ላይ እጅግ ተወዳጅነትና ተቀባይነትን አግኝቷል። እንዲሁም ቴምፕል ራንን ሁላችንም እየተቀባበልን በየተራ በፎረሸ ተጫውተን ሰውየው ያለምንም እረፍት ይሮጣል። በኋላ አውሬ መሰል ጭራቆች ሲያባረሩትም ይታያል። ግን ያ ጌም ብቻ ከመሰላችሁ ተሳስታችኋል። ሰውየው አንዳንድ ምርመራዎችን ለማድረግ ጥቅጥቅ ባለ ጫካ ውስጥ ነበር። ካሜራውንም ይዞ እያንዳንዱ ነገር እየቀረጸ ነበር። ድንገት ግን ከየት እንደመጡ የማይታወቁ አስፈሪ ጭራቅ መሰል ነገሮች በኋላ ያሯሩጡት ይጀምራሉ። ሰውየው ራሱን ለማትረፍ ምንም ያክል ቢሮጥና ቢያመልጥ ከነሱ ግን ማምለጥና መትረፍ አልቻለም። ታዲያ ሰዎች እንዴት እንደሆነ በማይታወቅ መልኩ ያንን ካሜራ ያገኙታል። ታዲያ ከፍቶ ሲመለከቱት ሲያሯሩጡት የነበሩ ጭራቆችና እንዲሁም አሟሟቱን ይገነዘባሉ። እናም ለሱ መታሰቢያ በማለት ያንን ጌም ይፈበርኩታል። ያም ጌም በመላው ዓለም ላይ እጅግ ተቀባይነትን አግኝቷል። ለዛ ነው እዛ ጌም ላይ ምንም ያክል ብትሮጡ፣ ምንም ያክል ብትፈጥኑ፣ ምንም ያክል ብትታጠፉ ጌሙ መጨረሻ የለውም ሰውየው እስካልሞተ ድረስ።